ልጅ አለኝ አፈሩ በላ ወይኔ አጀራ እንዴት ዋልክ? እንዴት ነህ? ሰላም ዋልክ? ሰላም ምንድን ነው ጮኸን ነው ደግሞ ተይ መንደር የምሰማ? ያኔ ያረጋ ልጅ መብራት ይዞት አይደል እንደ ሞተ? አረጋ ምን ይችል? አዎ ሞተበት። ያን ይመስል ልጅ ሞተበት። አረከንት ሞተበት። መብራቱ የት ይወደቀው? እታች አለ የወደቀው። እነሱም ሳይሰሩት ከሞተ በላይ እንደገና ዛሬ አይደል የሰሩት። አሁን ሁሉ ነገር ካለፈ እጁን ተቆረጠ። አረ አንዳለኝ የሚለው ወንድ ልጅ ዜር ወሰደበት። እንዴት እጁን ተቆርጧል? አንተ እንዴት እጁን ተቆርጧል? በጣም በስመ አብ። እስኪቶ በል እስኪ ደረስ ልበል እስኪ አልደርሽም። እኔማ ከተማር እንዴ ውዬ መጣሁ። ደርሰናል። እዛው ውዬ ነው የመጣሁ። አሁን አዝመራ ልሰብስብ ብዬ ነው። በል እስኪ በል ሰላም ዋል። በል ሰላም ዋል። አይ እስኪቶ አንተ እኔ እኮ ጠላ እኮ አልወድም። ጠላማ እንደማትወድ ያወቅኩት ባለፈው አይደለም ወይ? ንክቻ አላረጋትም አልክ። ድሮ ላይ ነበር ሁለት ምናምን ነገር መጠጣኝ። ደግሞ አሁንማ የለመድኩት ነው። በቃ እንዴ አለ አይደለ? በታሪክ አይ እንደውም ዘራችሁ ጠጭ ነው። አንተ ሰላም እስከን ሲጋና ባባ ደህና ነበር። እኔስ ያለውን ችግር እኮ እኛ ነን የምናውቀው። ሄደን እኛ ብንናገር አይሻል? አይ እንግዲህ እኔ ልሄድ ታልክ ሂድ። እኔ ግን አልሄድም። ደግሞ እዚህ የምሄድ እንዴት ዋ ግን እኮ ሄዳችሁ ብታስተካክሉ የተሻለ ነው። ደግሞ እንጂ ትናንትና እሱ ይሄዳል ብዬ ነው እንጂ በለጠንስ ቢሆን ጠይቋን ነበር እንዴ? ያበለጠም እንደዚህ ነው። የሆነ ነገር ሲሆን ውሃ ሲፈነዳ አሁን እናሰራ፣ የሆነ ነገር ሲሆን የመኪና መንገድ እንስራ። ምን አሁን እንደዛ ብላችሁ እሺ መቼ ነው የተሳካላችሁ? እሺ ያንተና የበለጠ ነገር ነው። እኔ እንደው አልገበይ ብሎ የቀረ ይኸውልህ ይሄ እንትን ነው መሳካት ሳይሆን የህይወት ጉዳይ ነው። አንድ ጥጃ ቢይዝ ግልገል ቢይዝ አህያ ቢይዝ መብራቱ ይገላቸዋል። እንግዲህ ልድከም ታርክ ግን መንገድክን ሄደህ የምታመለክተውን ነገር አመልክት። እኔ እንኳን አልሄድም። እንደው ቶ እዚህው እየተጫወትኩ ብጠጣ ነው የሚሻለኝ። ግን በሉ እንግዲህ ነው በእናትህ ሳይረፍድ እኔ ደርሼ ልምጣ። አትጨምርም? ቢሳብማ ተው ጨምር። ከዛስ ኧረ በቃኝ እኔ ተው ጨምርና ሂድ። በቃኝ በሉ እሺ። እኔ ለድንጋይ በል ደህና ዋሉ። በል ሰላም ዋል። እሺ ሰላም ዋል። ወሬው መከራ እኮ ነው። አንተ የሚገርምህ ነገር እየሳይ ምንም ደስ አላለኝም ማለት አሁን እሱ እንግዲህ አንድ ገበሬ ሄዶ እዛ መንግስት ላይ መብራት ተበላሸ ብሎ ደግሞ እዛ እንግዲህ እንትን ሊል የሆነ ወሬኛ ነገር ነው ልበል። በለጠም እንደሱ ነው አልኩ። ኧረ እባክህ ደግሞ ያ መኳንንትም ይባላል አንድ ናቸው። እንደውም ሶስቶች አንድ ናቸው አልኩ። ያለ ተበላሽቶ ሶስቶች አንድ እሱ የተበላሸውን መብራት ነው እንጂ ታላሰራ ነው እያሉ እንትን የሚሉ ወሬያቸው መብራቱ ለኛ ነው ደህና ነው። የኛ ሁላ ብዬ ነው እኮ መች አለ መብራት አቦይ እውነትህን ነው እንዴ? እውነቴን መብራት ተበላሽቶ አሁን እኮ እናመልክት ይላል። እሱን አንድ ተራ ግለሰብ ሊሰሙት ጠፍቶ የለ እንዳለ መቼ ጠፋ? ዛሬ መብራት የለም እኮ ዛሬ ነው ጠፍቶ ዛሬ በእኛ እና ወርቆ እሱን ቅሬታ ለመንግስት እናቅርብ ይለኛል። ዛሬ ታልሽ ማታ ደህና ሲጀመር እናንተ እኮ ምንም አሁን እናንተ ከዚህ ሄዳችሁ ማለት ነው። ያን ያደርኩኝ አረ እንደውን ያልሄድም አልኩህ እኮ ነገርኩህ። ወሬው ነው እንጂ ዝም ተዛዛ እያለ እንደው ይህንንም አበሽመልበሽ አንከራቶ ነበር ይመጣል። ሲጀመር ይሁን አሽቃባጭ ነገር ይመስለኛል። ያለ ይሄ ሰው በጣም ያናደደ ሰውዬ ነው። እዚህ ጠላ ሊጠጣ መጥቶ የለም ኧረ እዚሁ እኛ ላይ ነው ጎያለ ማለት ነው። ያንን ሰውዬውን አላውቀውም። እዚህ ነው ጠላ ሲጠጣ ይመጣል። መብራት እናሰራ ደርሶ እኔ አላውቀውም ሰውዬውን ብዬ ነው። ኧረ ይሄ ምን ይታወቃል? ተዛዛ እንትን እያለ በለጠ ይሻለኝ የለም ወይ ይዞ ዞሮ የተሻለ ሰው ነው ይዛችሁ መሄድ ያለባችሁ። በዚህ በዛ ማለት ማናስ ምን አይነት ፍጥረቶች ነው? ለሌላ ሰው ምን
የምናስበው ክፋት ዞሮኛ ላይ እንደሚደርስስ ሁሉም ሰው የዘራውን እንደሚያጭድ ማን መጥቶ እስቲ ነግረን ነው? መች ነው የምንገነዘብ? አረጋ ጠዋት ልጄ 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 ወይኔ ልጄ ወይኔ ልጄ ወይኔ ልጄ ወይኔ 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 ልጄ